ዶክተር ደብረጽዮን ደግሞ ልመለስ አሁንም ልምራችሁ እያሉ ነው። አሁንም እድል ስጡኝ እያሉ ነው። በቃ አሁንም እኔ አንዳንዴ ምን አይነት ርግማን እንደሆነ እኔ አይ ዶንት ኖ ምን አይነት የስልጣን መስተፋቅር መርፌ እንደተወጉ አይገባኝም። እኔ አም ሶሪ በዚህ ደረጃ ሳወራ እንዴ እኔ እኮ አንዳንዴ እዛ ፕሬዚደንት ኦፊስ የሆነ የረሱት ዕቃ ያለ ሁሉ ይመስለኛል። እኔ አንዳንዴ ግራ ነው የሚገባኝ። እንዴ በዚህ ደረጃ አይን ላፈር እየተባለ ሰው እንዴት በቃ ማለት በዚህ ደረጃ እንዴት እንደዛ ይሆናል? እና በጣም ያሳዝናል። እና የአክሱም ስብሰባ እንደዛ አልነበረም። የምዕራብ ትግራይ ጉዳይ ነው የነበረው ምናምን እንዴ ግልጽ ነው የነበረው። ጀነራል ታደሰ ነበሩ። ጀነራል ታደሰ ከሰዓት በኋላ አቴንድ አላደረጉ፣ ወደ መቀሌ ሄዱ። አገር አቀፍ የአካል ጉዳተኞች ጉባኤ መርቀው መክፈት ነበረባቸው። ያንን አጋጣሚ ተጠቅመው ዶክተር ደብረጽዮን ገብተው ታደሰ እንደዚህ ነው እንደዚህ መደረግ አለበት። እንደውም ጀነራል ፍስሐ ማንጁስ ናቸው እንዴ እሱ እያለ ለምን አላወራም? እሱ ከወጣ በኋላ ጠብቀህ ለምን እንደዚህ ትላለህ? ያኔ ለምን አታወራም? እንዳሏቸው ሁሉ ሰምተናል። ማንም ሰው ማረጋገጥ ይችላል ይሄንን። እኔ ዶክተር ደብረጽዮን ዛሬ ሌሊት ጦርነት ቢከፈት ደስታቸው ነው። ለምን ዓላማ ነው የሚፈልጉት? ያ ጦርነት የሚያስከትለው ዋጋ አይደለም ያሳስባቸው። በቃ ፕሪቶሪያ ፈርሰዋል። ፕሪቶሪያ ስለፈረሰ ተመልሼ እንደገና ፕሬዚደንት ሆናለሁ። ያኔ የተስተጓጎለችብኝ ፕሬዚደንት የመሆን ህልም መልሼ አሳካታለሁ። አት ዘ ኤክስፔንስ ኦፍ ሚሊየንስ ማለት ነው።